ሰላም ጤና ይስጥልን። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የማሳያችሁ በኦንላይን ትምህርታችሁን የምትከታተሉ እህት ወንድሞቼ ለእናንተ ለመጀመሪያ ጊዜ ቅኝት ቃኙ ስትባሉ ወይም ደግሞ አፕሊኬሽኖችን ተጠቅማችሁ ቅኝት እንዴት እንደምትቃኙ ነው ዛሬ የማሳያችሁ። የምትጠቀሙባቸው አፕሊኬሽኖች ለአንድሮይድ ፎን ይሄኛውን ዲኤ ቲዩነር ወይም ደግሞ ዳ ቲዩነር የሚለውን እሱን ታወርዳላችሁ ከፕሌይ ስቶር ላይ። ከዛ ለአይፎን ተጠቃሚዎች ደግሞ ይሄኛውን ጊታር የሚለውን ተመሳሳይ ፋንክሽን ስላላቸው ብዙ መጨነቅ የለባችሁም። ዛሬ የማሳያችሁ ግን በዲኤ ቲዩነር እንዴት አድርጋችሁ መቃኘት እንደምትችሉ ነው። በአጭር ቪዲዮን ያዘጋጀውላችሁ፣ በትክክል አዳምጡኝ። ቆንጆ ቆንጆ በገናዎች፣ መሰንቆ፣ ክራር የምትፈልጉ ሰዎች ደግሞ በ0981 81 25 20 እየደወላችሁ ማዘዝ ትችላላችሁ። በመጀመሪያ እንዴት አድርጋችሁ ጣታችሁን ማስቀመጥ እንዳለባችሁ ማየት ይኖርባችኋል። ሁሌም እንደዚህ አይነት አቀማመጥ ይኖረው ጣታችሁ ማለት ነው። እጃችሁ እንደዚህ አድርጉ። ከዛ አንደኛውን ግራ እጃችሁን ብቻ አውጡት፣ እንደዚህ አነጣጥሩት። ከዛ በገናው ላይ አስቀምጡት። በገናው ላይ ስታስቀምጡት የመጀመሪያው 2 አውታር ዘሎ፣ ሌሎቹ ግን አንድ አውታር እየዘለሉ ነው የሚሄዱት። ያ ማለት ቀረብ አድርጌ ለማሳየት እሞክራለሁ። የመጀመሪያው አውታር ላይ የምታስቀምጡት አውራ ጣታችሁ 2 አውታር ይዘልና ጠቋሚ ጣታችሁ 2 ቁጥር ነው ማለት ነው። ከዛ በኋላ ግን ስንት ነው የሚዘሉት? አንድ ነው የሚዘሉት። አንድ እያደረጋችሁ ጣታችሁን ታስቀምጣላችሁ። የተዘለለው ማረፊያ ይባላል። እሺ፣ ጣታችሁ ልክ እንደዚህ ሲደረድር ሄዶ የሚቆምበት ማለት ነው። እሱ ማረፊያ ይባላል። ይህንን ካየን በኋላ ቤዚካሊ ዛሬ ላሳያችሁ የመጣሁት እንዴት አድርጋችሁ በዲኤ ቲዩነር መቃኘት እንደምትችሉ ስለሆነ ከዳያቶኒክ ወደ ፔንታቶኒክ አቀያየሩ ምናምን ሌሎች ቪዲዮዎች ስለሰራውላችሁ እነሱን ቪዲዮዎች እያያችሁ ጥያቄም ካላችሁ ኮመንት ሴክሽን ላይ ያስቀመጣችሁልኝ እሱን መልሳለሁ ማለት ነው። ለዛሬ ግን እንዴት አድርጋችሁ እንደምትቃኙ ነው ማሳያችሁ። ለመጀመሪያ ጊዜ በገና ስትነኩ ምን ይሆናል? ለመቃኘት ይከብዳችኋል እና በትክክል በቪዲዮ ደግሞ ካያችሁት ቀለል ስለሚል ለዛ ነው በቪዲዮ ያመጣሁት። በገናችሁ በትክክል መታሰሩን ቼክ አድርጉ። እሺ፣ ማለትም አውታሩ በዚህኛው እንዳይሆን ማለት ነው። በፊት ለፊት በኩል እንዳይወርድ መውረድ ያለበት ሁሌም እንዴት ነው? እዩት፣ በዚህ በኩል ነው መውረድ ያለበት፣ በጀርባ በኩል ማለት ነው። እሱን ካያችሁ በኋላ በትክክል 10ሩም አውታሮች በዛ መልኩ እንደተስተካከሉ ካያችሁ በኋላ ወደ ቅኝቱ ትመጣላችሁ። ጣታችሁ እንደዚህ ብሎ ላይደረድር ስለሚችል በዚህ መልኩ መሞከር ትችላላችሁ። እሺ፣ ድምጻቸውን የዲኤ ቲዩነሩን እዚህ ጋር አምጥቼ አስቀምጠዋለሁ። እሺ፣ እሱ ላይ ነው ማስቀምጠው። እሺ፣ ዲኤ ቲዩነሩ የሚነግራችሁ ፊደሎች አሉ። ፊደሎቹ ከኤ እስከ ጂ ናቸው። አቀማመጣቸውን ከስር ላስቀምጠው። ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤ፣ ቢ፣ ሲ። ሲ እና ሲ ምንድን ናቸው? ተመሳሳይ ናቸው። አድርጋችሁ እንድታስቡት የምፈልገው ምንድነው? ሰርክል አድርጋችሁ አስቡትና እችም ሲ ናት፣ እችም ሲ ናት። እሺ፣ እቺ ፖይንት ላይ ያለችው ሲ ነች። ሁለቱም ላይ እንደዚህ የገጠመ ነገር ብላችሁ አስቡትና ሲ ብላችሁ አስቡት የተገጠመውን። እሱ ምንድነው? ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ቲ፣ ዶ። እነዚህ ምን ይባላሉ? ዳያቶኒክ ይባላሉ። ዳያቶኒክ ስኬል ነው የሚባሉት። ብዙ ጊዜ በትምህርት ምናምን እናውቃቸዋለን። ዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ እያልን ማለት ነው። ከዛ ከዶ፣ ሬ፣ ሚ፣ ፋ፣ ሶ፣ ላ፣ ሲ፣ ዶ ከዳያቶኒኩ ወደ ፔንታቶኒኩ ለመቀየር ደግሞ ቀመሮች አሉት። ለሰላምታ የራሱ አለው፣ ለትዝታ የራሱ አለው። ላንቺዬ ለሁሉም ቅኝቶች የራሳቸው ፎርሙላዎች አሏቸው። አሁን ወደዛ አልገባም። ከፈለጋችሁ ደግሞ እሱንም የሰራሁት ቪዲዮ ስላለ በኤክሴል የተዘጋጀ እሱን ሄዳችሁ ማየት ትችላላችሁ። አሁን የምፈልገው ምንድነው? እኔ ፔንታቶኒኩን እሰጣችኋለሁ። አሁን ለምሳሌ ለሰላምታ ቅኝት ብዬ እኔ ራሴ ነው የምሰጣችሁ የሰላምታ ቅኝትን ማለት ነው። ከዛ እንዴት አድርጋችሁ በገናችሁን ማስተካከል እንዴት እንደምትችሉ ነው ዛሬ የማሳያችሁ። ለምሳሌ እኔ የሰጠዋችሁ ፊደል ሲ ብሎ ቢነሳ ሲ ማለት 2 ቁጥር ናት። እሺ፣ 2 ቁጥር ነች። 2 ቁጥር ማለት
እቺ ጠቋሚ ጣታችሁ የምትቀመጠው ያቺ ማለት ከአንደኛው አውታር 2 አውታር ዘላ የምትቀመጠው ናት ማለት ነው 2 ቁጥር ማለት። ስለዚህ ችን ሲ ለማምጣት ስትፈልጉ እንዴት ነው የሚለውን ነው ማሳያችሁ። ለምሳሌ ይሄን በገናችሁ እንደዚህ ስትነኩት ዲቲዩነሩ ላይ ይጽፋል። እሺ ይጽፋል። መጀመሪያ የምትከፍቷት የትኛዋ መሰላችሁ? ባላ ምልክት ያላትን እሷን ነክታችሁ ነው የምትገቡት። እሷን ነክታችሁ ከገባችሁ በኋላ ጽሁፉ ላይ ኤ ከሆነ ለምሳሌ ኤ ብሎ ከሳብስክሪፕቱ ላይ 1 2 3 4 ብሎ ይጽፍላችኋል። እነሱ ማለት የድምፁን ከፍታና ዝቅታ የሚያሳዩ ናቸው። ያ ማለት እንግዲህ በደንብ እንዲገባችሁ ብዬ ነው እንጂ ኪቦርድን ቤተክርስቲያን ትጠቀማለች ማለት አይደለም። እሺ እንዲገባችሁ ብዬ ነው። ኪቦርድ አይታችሁ ከሆነ ምን ይሆናሉ? ረጅም ነው አይደለ? ረጅም ነው። ነገር ግን ቤት የተከፋፈለ ነው ድምፁ 7 7 7 የሆነ እየተከፋፈለ በጥቁርና በነጭ ነው የሚቀመጠው። እነሱ ምንድናቸው? ተመሳሳይ እኮ ነው ድምፁ። ኤ ከሆነ የመጀመሪያው ቀጣይ ያለው ኤ ነው የሚሆነው። የሚለየው ምን ነው? ሰብስክሪፕቱ ነው የሚለየው። 1 ቁጥር ከሆነ በጣም የወረደ ኤ ነው ያለ ማለት ነው። ከዛ 2 ቁጥር ከሆነ ደግሞ ሚል ትንሽ ከዛ ከፍ ያለ ድምፅ እንደሆነ እሱን እንድታውቁት ብዬ ነው። ስለዚህ እዚህ ዲያቱነር ላይ ማየት ያለባችሁ እነዚህን ነገሮች ናቸው። 2 ነገሮች፣ አንደኛ ሰብስክሪፕቱ ነው፣ ከዛ ደግሞ ፊደሉን ነው የምታዩት ማለት ነው። ሰብስክሪፕቱን የምታዩበት ምክንያት የአንደኛው ቅኝት 2 የአንደኛው ቅኝት 3 የአንደኛው 4 ከሆነባችሁ ምን አይልም፣ የሚፈለገውን ትክክለኛውን ድምፅ አያመጣም። ስለዛ እሱን በትክክል ማየት ይኖርባችኋል። ለምሳሌ 2 2 2 አድርጋችሁ ሁሉንም መቃኘት ለበገና በቂ ስለሆነ ማለት ነው። 2 2 አድርጋችሁት ግን 3 የሚገባበት አጋጣሚ አለ። እሱን ደግሞ አሳያችኋለሁ እንዴት እንደሆነ ማለት ነው። ለምሳሌ ይሄ በገና የተቃኘው በሲ ሜጀር ነው። ላ ላ በበገና ትምህርት ምን ጊዜም ቢሆን የምትማሩት የመጀመሪያው የበገና መዝሙር በሰላምታ ቅኝት የተቃኙ መዝሙሮች ናቸው። ስለዚህ ይሄ በገና የተቃኘው በሰላምታ ቅኝት ሲሆን የተቃኘው በሲ ሜጀር ነው። ሲ2 እሺ፣ ሲ2 ሰብስክሪፕቱ ላይ ወይም ደግሞ ከስር ላይ የምትጽፋው 2 ቁጥር ነው። 2 ቁጥር ማለት እንዳልኳችሁ ድምፁ የከፍታና የዝቅታ ነው። አጋጣሚ አሁን ሲ ስለሆነ ቀጥታ ሁሉም 2 2 2 2 ቁጥር ነው የሚሆኑት ከስር እንደተጻፈው ማለት ነው። ነገር ግን ከኤ ወይም ከጂ ቢነሳ ምን ይላል? ስለሚዘል ወደ ሌላኛው ወይ ወደ 3 ሊገባ ስለሚችል እሱን ጥንቃቄ መውሰድ ይኖርባቸዋል። የመጀመሪያው ግን ለሰላምታ ቅኝት ሲ ሜጀር ላይ ስለምትነሱ ሁሉም ተመሳሳይ 2 2 ቁጥር መሆን ያለባቸው። ከዛ የምታደርጉት ነገር እንዴት ነው? ለምሳሌ እኔ ያልኳችሁ ሲ2 እንድትመጣላችሁ ነው። የመጀመሪያው ኬዝ የሚሆነው በገናችሁ ቢል ወይም ደግሞ በጣም ዝቅ ያለ ሜጀር ቢሆን ያ ማለት ወይ G1 ወይም ደግሞ A1 ምናምን ቢሆን እንደሱ ቢሆን ምንድነው የምታደርጉት? 1 1 የሚለው ራሱ ምን ይላችኋል? ይመራችኋል። ምን እስኪሆን ድረስ መግፋት ማለት ነው። 2 ቁጥር እስክትመጣ ድረስ ማጥበቅ ማለት ከፍ ማድረግ ነው። ማላላት ማለት ደግሞ ዝቅ ማድረግ ነው። እሺ ከላይ ያደረኩላችሁ ይሄ የምትመሩበት ነው። ለምሳሌ እኛ የምንፈልገው ሲ ሆኖ ካለ ሲ ሆኖ ከሆነ ሲ ምን 2 አይደለ? ግን በገናችሁ እያለ ያለው G1 ከሆነ ምን ማድረግ ይኖርባችኋል? C2 ላይ እስክትደርሱ ድረስ ከፍ ማድረግ ይኖርባችኋል። ከፍ እያደረጋችሁት ስትሄዱ ምን ይላል? G2 ከሆነ G1 ከሆነ ማለት ነው A1 ይላችኋል። ከዛ B1 ይላችኋል። ከዛ ደግሞ አሁንም ጠበቅ ስታደርጉት C2 ይላችኋል ማለት ነው። ይሄ ነው ሂደቱ የሚሆነው። ከዛ በዛ መልኩ ይሄንን ጠበቅ እያደረጋችሁ ምን ታደርጉታላችሁ? C2 እስክትመጣላችሁ ድረስ እያጠበቃችሁ ትሞክሩታላችሁ። ሁለተኛው ኬዝ ምንድነው የሚሆነው? ለምሳሌ D3 ቢልባችሁ ይሄኛው D3 ቢልባችሁ ምን ማድረግ ነው የሚኖርባችሁ?
ስሪ አይደለም ወደ ታች ማውረድ ማለት ነው። ወረድ 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 እያደረጋችሁ ከዲ ሲ ይሆንላችኋል አይደለም። ሲ ሁኑ አታቋርጡትም። ሲ ስሪ ስለሚሆን ማለት ነው። ከዛ አሁን ለምሳሌ ዲ ስሪ ከሆነ ወረድ ስታደርጉት ሜቢ ሁለትም ልትመጣላችሁ ትችላላችሁ። ብቻ ምንዋን እያያችሁ ሰብስክሪፕት ከስሯ የተጻፈችዋን እሷን እያያችሁ መመራት ይኖርባችኋል። እችን ሲ ካመጣችሁ በኋላ ሰላምታ ቅኝት አይደለም ምንቃኘው። ቀጥሎ ያለው ዲ፣ ቀጥሎ ያለው ኤፍ ሻርፕ፣ ቀጥሎ ያለው ጂ፣ ከዛ 4 ቁጥርን ደግሞ ምን ታረጉታላችሁ? ኤ ታረጉትና ያልቃል ማለት ነው። ቅኝቱ በሁለት ሰብስክሪፕቱ 2 የሚለውን አድርጋችሁ ሙሉን ትቃኙታላችሁ። ከዛ በኋላ በሚቀጥለው ክላስ ስንገናኝ እነዚህን በሙሉ አስተካክላችሁ ስለምትጠብቁኝ ምን ይሆናል ማለት ነው፣ ቀጥታ ወደ መዝሙሩና ቁጥሩን እየደረደራችሁ የምትዘምሩበትን ሁኔታዎች ነው የምንፈጥረው ማለት ነው። ስላዳመጣችሁኝ በጣም ነው የማመሰግነው፣ ስለምታበረታቱኝ። በድጋሚ በገና ያላችሁበት ቦታ ስለምንልክ በ0981812520 እየደወላችሁ ወይም በተለዋጭ ስልክ 0917413603 እየደወላችሁ ማዘዝ ትችላላችሁ። በዋትሳፕም በቴሌግራም ልታገኙ ትችላላችሁ። በድጋሚ ስላዳመጣችሁኝ በጣም ነው የማመሰግነው። መልካም ጊዜ